ትግራይ ከረንት ስቴቱ በትክክለኛ በህዝብ በተመረጠ መንግስት የሚተዳደር አይደለም። ትግራይ ሆልድ ላይ ያለ ነው። ሴሴሽን ኦፍ ሆስቲሊቲ እንዲፈጸም እየተጠበቀ ያለበት ሀገር ነው። ትግራይ ላይ ያለው ትልቁ ህግ ፕሪቶሪያ አግሪመንት ወይ ሴሴሽን ኦፍ ሆስቲሊቲ ነው። ወደ ህገ መንግስቱ ትግራይን ማስገባት ነው። ፓርላማው በጀት ሲያጸድቅ ለትግራይ በጀት የሚያጸድቅ ወይም ደግሞ ፓርላማ ውስጥ ትላንትና የነበሩ የትግራይ ተወካዮች አልነበሩም። የለውም ትግራይ ተወካይ ራሱ እዛ ፓርላማ ውስጥ። ምክንያቱም በሴሴሽን ኦፍ ሆስቲሊቲ ወደ ህገ መንግስታዊ ማዕቀፍ ለመመለስ ከበጣም ደም አፋሳሽ ከሆነ ወደ 1 ሚሊዮን ከሚጠጋ ሰው ከሞተበት ጦርነት 28 ቢሊዮን ዶላር አካባቢ የሚገመት ኪሳራ ካደረሰብን ጦርነት ትግራይን መልሶ ወደ ሀገራዊ ማዕቀፍ የማስገባት ሂደት እያደረግን ያለ ነው። ዲፕሎማሲ ላይ ስለሆነ ደስ ይለኛል። ምክንያቱም ዲፕሎማሲውን ሊያጨናግፉ ከሚፈልጉ አካላት ህግደፍ ኤርትራን አሁን የሚያስተዳድረው ፓርቲ ትልቁ መቆመሪያው አሁን ፕሪቶሪያ አግሪመንትን አፍርሱና ወደ ጦርነት ስባችሁ መልሳችሁ አስገቡ ይህን መንግስት የሚል አሳይመንት ለቲፒኤልኤፍ ሰጥቶ የሚንቀሳቀስበት ጊዜ ነው። የኢትዮጵያን መንግስት አስቸኩሎ ወደ ጦርነት የማስገባትና ትግራይን ምሽግ ቁጥር 1 አድርጎ የመጠቀም ዓላማ አለው ህግደፍ። ይሄንን በትዕግስት አይቶ የማሳለፍ ስራ ህዝቡን የጥይት ማብረጃ ምሽግ አድርጎ ሊጠቀም የሚፈልገውን የቲፒኤልኤፍን አካል የመነጠል የማንቃት ህዝቡ ተው እንዲለው የማድረግ ዲዲአር እንዳያረግ ጦር መሳሪያ እንዳይፈታ በ100 ሺህ አካባቢ የሚሆን ወታደር ስቲል አሲዞ ቁጭ አድርጎ ከሻቢያ ጋር ተመሳጥሮ የሚጠብቅ ህዝቡን የምሽግ አፈር አድርጎ ጥይት ማብረጃ ሊያደርግ የተዘጋጀ ለህዝብ የማይደነግጥ አካል አለና ከሱ በተለየ መንገድ ቀስ ብሎ የማንቃት እንዲተው የማድረግ ጦርነትን የማስቀረት ስራ ነው ብዬ አስባለሁ። ቀጥታ ገብቶ እረፍ ማለት ይቻላል፣ ግን ላይጧ ነብሷ ነው፣ ለድመቷ ጫወታ ነው። ለቲፒኤልኤፍ ሰዎች በዛላምበሳ በኩል ድንበር ተከፍቷል። በዛ በኩል ህግደፍ ያስወጣቸዋል። 5-10 የማይሞሉ ሰዎች ናቸው። ለኤሪትሪያ ህዝብ ግን ዋጋ ይከፍሉበት